ሰላም የቻናላችን ቤተሰቦች በዛሬው ቪዲዮአችን እንዴት አድርጋችሁ የቤታችሁን ዋይፋይ መደበቅ እንደምትችሉና ካለ እናንተ መልካም ፈቃድ ማናቸውም ሰው ቢሆን መጠቀም እንደማይችል በዚህ ቪዲዮ እናረጋግጣለን። ከእናንተ የሚጠበቀው ይህን ቪዲዮ እስከመጨረሻው ማየትና ሰብስክራይብ ማድረግ ብቻ ነው። አሁን ወደ ቪዲዮአችን። አሁን ልክ ምን ታደርጋላችሁ? በስልካችሁ የምትጠቀሙ ካላችሁ ዲስክቶፕ ሳይት ላይ ታረጉና እኔ ለጊዜው አሁን ማሳያችሁ በኮምፒውተር ነው። እዚች ሰርች ባሯ ላይ ክሮም ላይ ማለት ነው እና ያያችሁት ቻት በሰማያ ቀለምኳት 192.168.1.1 ብለን ኢንተር ስናደርግ ልክ እንደምታዩት እንደዚህ አይነት ዲስፕሌይ ያመጣልናል። ባይ ዲፎልት የሁሉም ራውተሮች ዩዘር ኔም እና ፓስወርድ አድሚን ነው ማለት እንደዚህ ጋር እንደምታዩት እኔ አሁን እዚህ ሴቭ ስላደረኩት ነው። ሁለቱም ላይ አድሚን ብላችሁ ሎጊን ትላላችሁ። ያት ቻት ልክ እንደዚህ ስታደርጉ እንደ አይነት ዲስፕሌይ ያመጣላችሁ። ዳሽቦርዱ እንደዚህ አይነት ነው። እንደዚህ አይነት ዲስፕሌይ ከመጣላችሁ በኋላ WLAN ሴቲንግ የሚለውን አንዴ ትጫናላችሁ። በመቀጠልም WLAN SSID ኮንፊግሬሽን የሚለውን አንዴ ክሊክ ታደርጋላችሁ። በመቀጠልም ሃይድ ዋይፋይ የሚለውን ኦን ታደርጋላችሁ። ይሄንን አደረጋችሁ ማለት የእናንተን ዋይፋይ ካለ እናንተ ፈቃድ ውጪ ማንም ሰው መጠቀም አይችልም ማለት ነው። እንበልና እንግዳ ቢመጣና ጎን ለጎን ቤት ቁጭ ብትሉ እናንተ ዋይፋይ እየተጠቀማችሁ ያ ሰው ግን ወይም ያካል መጠቀም አይችልም ማለት ነው። እናንተ የዋይፋይ ስማችሁንና ፓስዋርዳችሁን ጽፋችሁ እስካልሰጣችሁ ድረስ ምንም አይነት የዋይፋይ ምልክት ኮኔክሽን ለሱ አይደርሰውም ማለት ነው። ስለዚህ እንደዚህ እያደረጋችሁ መጠቀም ትችላላችሁ። በሌላ ቪዲዮ እስከምንገናኝ ቻው ቻው።